በሀገራችን የመጀመሪያ የሆነውን የሳተላይት ዋን ቱ ዋን ሜንቶርሺፕ ስልጠና መስጠት ጀምረናል። በዚህ ስልጠና ምን አይነት ተማሪዎችን እንዴት አድርገን እናስተምራለን የሚለውን ሙሉ መረጃ ታገኛላችሁ። ሰላም ውድ የኢትዮዲስ ዩቲዩብ ቻናል ተከታታዮች እንደምን ቆያችሁ? ዛሬ በአዲስ ቪዲዮ መጥተናል። በዛሬ ቪዲዮ የምንመለከተው ስለ ዋን ቱ ዋን ሜንቶርሺፕ አዲስ የጀመርነውን ስልጠና ሙሉ መረጃ ሰጣችኋለሁ ማለት ነው። ይህንን የዩቲዩብ ቻናል ብዙ ትምህርቶችን እየለቀቅንበት ስለሆነ ከዚህም በኋላ እንደዚህ አይነት ትምህርቶች ለማግኘት እናንተ ሰብስክራይብ ብታደርጉ ለሌሎች እንዲደርስ ደግሞ ላይክ እና ሼር ማድረጋችሁ እንዳትረሱ። ቀጥታ ወደ ቪዲዮ ወስዳችኋለሁ። ሳተላይቶችን በሀገራችን ለመጀመሪያ ጊዜ ስልጠና መስጠት የጀመርነው እኛ ነን። ይህንንም በቴሌግራም ስፔሻል በሆኑ ከዚህ በፊት በምንሰጣቸው ቻናሎች እንደምትመለከቱት እዛ ላይ ትምህርቶችን አስቀምጠን ተማሪዎች እዛ ላይ እየገቡ እያዩ፣ እንደዚሁም ደግሞ ዴይ ቱ ዴይ የራሳችን ስፔሻል የሆነ ግሩፕ ነበረን። በዛ ግሩፕ ላይ ውይይቶችን እናደርግ ነበር። የምንሰጠው ሙሉ የሳተላይት ትምህርት፣ የአንድሮይድ ቦክስ ትምህርት፣ የስማርት ቲቪ ትምህርት፣ የሪሲቨር እና የፋይንደር ትምህርቶችን እንሰጥ ነበረ። አሁን ላይ እነዚህን ስልጠናዎች ሙሉ በሙሉ ወደ ዲጂታል በመቀየር ፌስ ቱ ፌስ እየተገናኘን አንድ ሰው ብቻ ማለት ነው ዋን ቱ ዋን ሜንቶርሺፕ መስጠት ጀምረናል። ስለዚህ ይህንን ሜንቶርሺፕ እንዴት አድርገን እንደምንሰጥ ባጭሩ አሳያችኋለሁኝ። መጀመሪያ ላይ እኛ ሜንቶርሺፕ የምንሰጠው የራሳችን ዌብሳይት አለን። ስለዚህ ቀጥታ እናንተ ጋር የሚጠበቀው ይህን ስልጠና ለመውሰድ የፈለጋችሁትን ትመርጣላችሁ። በክፍል ከፋፍለናቸዋል። የሳተላይት የሚፈልግ ሰው የሳተላይት ብቻ ይወስዳል። ከዛ በተጨማሪ የሪሲቨር የሚፈልግ ሰው የሪሲቨር፣ የአንድሮይድ ቦክስ፣ የስማርት ቲቪ፣ የፋይንደር ሙሉ እነዚህ ትምህርቶችን የፈለገው መውሰድ ይችላል ማለት ነው። ባለሙያ የሆነ ደግሞ ሁሉንም ሲወስድ በጣም ልዩ የሆነ ቅናሽ ይኖረዋል። ተጠቃሚዎች እንደገና ደግሞ የሚፈልጉትን ሳተላይት የሚፈልጉትን ሪሲቨር፣ ስለዛ ሪሲቨር ሙሉ መረጃ ትምህርቱን፣ እንደዚሁም ደግሞ ስለሚፈልጉት ሳተላይት ስለሌሎችም ማግኘት ትችላላችሁ ማለት ነው። ይህ ማለት ሳተላይቱን የስልጠናውን በተናጠልም ሁሉንም በአንድ ላይ መውሰድ ትችላላችሁ ማለት ነው። ስለዚህ ስልጠናው እንዴት ነው የምንሰጠው? እኛ የራሳችን የሆነ ሊንክ እንልክላችኋለን። እዛ ሊንክ ላይ ጆይን አድርጋችሁ ትቀላቀላላችሁ። ስለዚህ እኔና እናንተ ኦንላይን በሆነ መልኩ ፌስ ቱ ፌስ እንተያያለን ማለት ነው። ስለዚህ እዛ ላይ ሁሉንም ትምህርት እንሰጣለን። ለምሳሌ አንድ ሰው በሪሲቨሩ እንዴት አድርጎ ሶፍትዌሮችን ጭኖ ቻናሎችን የኳስ ቻናሎችን መጠቀም ቢፈልግ ወይንም ደግሞ ዩቲዩብ እና ቲክቶክ መጠቀም ቢፈልግ ሌሎችንም ዊዛውት ሳተላይት የሚሰሩ የኳስ ቻናሎችን አይፒቲቪዎችን መጠቀም ቢፈልግና ነገር ግን እንዴት አድርጎ ሪሲቨሩን ለነዚህ ፕሮግራሞች ብቁ ማድረግ እንደሚችል ካላወቀ እኛ ጋር ፌስ ቱ ፌስ ልክ እሱ የሚያየውን በካሜራው እኛ እንመለከታለን። ስለዚህ ከዛ በኋላ ሶፍትዌሩ እንዴት እንደሚጭን ምንም እንደሚያስተካክል እየነገርነው ሙሉን ነገር ያስተካክላል ማለት ነው። ስለዚህ ይህ ተጠቃሚ ሰው ወይም ደግሞ ይህን ስልጠና የወሰደ ሰው ሪሲቨሩን ሙሉ በሙሉ ራሱ ማስተካከል እንዲችል አንድ እናደርጋለን። ከዛ በተጨማሪ መጨረሻ ላይ ይህንን ያስተማርነውን ቪዲዮ ደግሞ እኛ ራሳችን ሪከርድ ስለምናደርገው ያን ደግሞ እንልክለታለን ማለት ነው። ስለዚህ ያንን ስልጠና ከወሰደ በኋላ መልሶ የተማረውን ያንን ቪዲዮ ሪቫይዝ ማድረግ ይችላል። እንደ ምሳሌ በሪሲቨር አነሳውላችሁ እንጂ ሌሎችንም ሳተላይቶች በሚሰሩበት ሰዓት ቀጥታ በዚህ አይነት መልኩ ስልጠናውን ከኛ ጋር ማግኘት ትችላላችሁ ማለት ነው። ሳተላይቶችን ለመስራት አሁን ላይ ፋይንደር በጣም ውድ እንደሆነ ይታወቃል። ከ15000 ብር በላይ ሆኗል። ያ ማለት 300 እጥፍ በፊት ከነበረበት ዋጋው ጨምሯል። ነገር ግን እኛ ጋር ስልጠና የምትወስዱ ከሆነ ፋይንደር መግዛት ሳይጠበቅባችሁ ከቲቪ ከስልካችሁ ጋር እንዴት አድርጋችሁ ኮኔክት በማድረግ እኛ በምንሰጣችሁ ሶፍትዌሮች ማለት ነው በዛ መሰረት ኳሊቲውን እያያችሁ ቻናሎችን እየተመለከታችሁ ፋይንደር ሳያስፈልጋችሁ የፈለጋችሁትን ሳተላይት መስራት እንደሚችሉም በዚህ ስልጠና አካተናል። ስልጠናው እጅግ በጣም ብዙዎችን ከዚህ በፊት ከምንሰጠው ስልጠና የተለየ ነው። ከዚህ በፊት ቪዲዮዎችን ብቻ ሰርተ ነበር የምናስቀምጠው። አሁን ላይ ግን አንድ ሰው ብቻ ነው የምናስተናግደው ማለት ነው። ስለዚህ አንድ ሰው እየተማረ ሁለተኛ ሰው ሊማር አይችልም። ነገር ግን ተመሳሳይ የሆነ ትምህርቶችን የሚወስዱ ከሆነ ከ10 በላይ ሰዎችን ራሱ ማስገባት እንችላለን ማለት ነው። ስለዚህ ስልጠናውን በምትፈልጉ አሁን ላይ በፊት ከምንሰጠው በተለየ መልኩ ዲጂታል አድርገነዋል። የመጀመሪያው። ሁለተኛው ደግሞ በአካል እንደምትሰለጥኑ ማወቅ ይጠበቅባቸዋል። ምክንያቱም እኛ እያንዳንዱን እንቅስቃሴያችሁን ስለምንመለከተው በዛ መሰረት ስልጠናው መውሰድ ትችላላችሁ። ከታች ባለው ስልክ ይደውሉልን። ቀጣይ ደግሞ ይሄንን ስልጠና ብዙ ተማሪዎች እየወሰዱት ይገኛሉ። ስለዚህ እነሱ እንዴት አድርገን ደግሞ እንደሰጠን ቪዲዮ እናቀርብላችኋለን። ለዛሬው ግን ዋን ቱ ዋን ሜንቶርሺፕ የሳተላይት መሰጠን ለምትፈልጉ እኛ ጋር ለመጀመሪያ ጊዜ ዲጂታል በሆነ መልኩ አንድ ተማሪ ብቻ እየተቀበልን ማሰልጠን ጀምረናል። ተጠቃሚ ከሆናችሁ በቤታችሁ ስለ ሪሲቨሩ ወይም አንድሮይድ ቦክስ ወይ ስለ ስማርት ቲቪያችሁ እንደ
እንደዚሁም ደግሞ ስለ ሳተላይት መጠቀም የምትፈልጉትን እኛ ጋር ታስቀምጣላችሁ። ያን ስልጠና እንሰጣችኋለን ቀጥታ ራሳችሁ እየሰራችሁ ማለት ነው የመጀመሪያው። ሁለተኛው ደግሞ ለባለሙያዎች ይሄንን ስልጠና ሙሉ በሙሉ ለምትወስዱ እንደዚሁ አለ። እንደዚሁም ደግሞ ሙያው ኖሯችሁ እውቀቱን ለማሳደግ ለምትፈልጉ በዚህ በተመሳሳይ መልኩ ከኛ ጋር እነዚህን ስልጠናው ማግኘት ትችላላችሁ። ከታች ባለው ስልክ ደውሉልን። ቀጣይ እንደነገርኳችሁ ስልጠናውን የወሰዱ ተማሪዎችን እዚህ ጋር ቪዲዮውን እየቆረጥን እያመጣን እያስገባን እናንተ የበለጠ ደግሞ ስለ ስልጠናው እንድታዩ እናደርጋለን ማለት ነው። ቀጣይ በአዲስ ቪዲዮ እንገናኛለን። በቀጣይ ቪዲዮ ውስጥ የምንገናኝ ድረስ ሰላም።